ኦኬ ጋይስ ቴሌግራም ግሩፕ ላይ ትገቡና አሁን የመጨረሻ የተለቀቀ ቪዲዮ አለ። አጭር ነች፣ 40 ሰከንድ ነች፣ ግን በጣም ትልቅ መልእክት ያላት ናት። እዩት በደንብ መጀመሪያ እዩት። የሃይማኖት ጉባኤው መግለጫ ምን ነበር የሚለው? ስሙት። የሃይማኖት ጉባኤው መግለጫው ማለት ነው። ምን ብሎ ነበር ያወጣው? በደንብ ስሙት። በአንጻሩ አንዳንድ ሙስሊም ነን የሚሉ ግለሰቦች ተደፈርን በሚል ስሜት የክርስትና አስተምሮንና የኢየሱስ ክርስቶስን ለስም አጠራሩ ክብር ይግባውና ክብርን የሚነቅፍና የሚያጠለሽ መላውን ክርስትና የሚያዋርድ መልኩ ምላሽ ሲሰጡ እና ድርጊቱን በፈጸመው ግለሰብ ላይ የደቦ ፍርድ ሲያስ አሁን ምን አለ? ልብ በሉ። የሃይማኖት ጉባኤው ባወጣው መግለጫው መሰረት ማለት ነው መጀመሪያ መጥተው ክርስቲያኖች እንዳጠቁና እንደተቹ ነው የተናገሩት። ይህንን ሁላችሁም ታውቁታላችሁ፣ ሰምታችሁታል። መግለጫውን እንድታስታውሱ ነው ይታያሉ። አሁን ደግሞ ከሙስሊሞቹ አንደበት እንስማው። እውነታውን ደግሞ ከራሳቸው ከሙስሊሞቹ ስንሰማው ደግሞ ስሙት። እፎይ ትላንትና ከትላንትና ወዲያ በቅርብ የመጣ ሰው እሱ ከመምጣቱ በፊት ለአመታት እኔ ንጽጽር ሰርቻለሁ። ምን አለ? ይሄ ትላንትና የለቀቀው ቪዲዮ ነው። ጀለሳችን ትላንትና ደግሞ ያኛው የሚሳደበው ኡስታዝ ደግሞ አለ እኮ እኛ 30 አመታችን ነው እንዲህ ስናረግ እያለ አለ። የ30 አመቱም አለን። ስሙት። ይሄንን ኧረ ቆይ ይሄን ቪዲዮ ይሄን ዳውንሎድ አድርጌ ጨምርበታለሁ። ቆይ ይሄ ማፈሪያ ሰውዬ ግን እውነት ለመናገር የምር ቄስ ነው። ክርስትና አስተምሮንና የኢየሱስ ክርስቶስን ለስም አጠራሩ ክብር ይግባውና ክብርን የሚነቅፍና የሚያጠለሽ መላውን ክርስትና የሚያዋርድ መልኩ ምላሽ ሲሰጡ እና ድርጊቱን በፈጸመው ግለሰብ ላይ የደቦ ፍርድ ሲያስተላልፉ ይታያሉ። እፎይ ትላንትና ከትላንትና ወዲያ በቅርብ የመጣ ሰው እሱ ከመምጣቱ በፊት ለአመታት እኔ ንጽጽር ሰርቻለሁ። ቴንክ ዩ። ይህንን ነገር የጀመረው እፎይ ሳይሆን ሙስሊሞች እንደሆኑ እነሱ እፎይ ለተናገረው መልስ ነው የሰጠው ብለው ነው መግለጫ የወጣው። ልብ እንድትሉ ነው እናቀለን እንደ እፎይ ከሁላችን በኋላ አሁን አይደለ እንደ አመት ምናምን እኮ ነው ከመጣ። ማፈሪያ የሆነ ሰውዬው ራሱ ማፈሪያ ነው። የዛሬ 20 ምናምን አመት አቡ ሃይደር የሚባለው ስም ሳይሰጠው ኮልፌ ቀራኒዮ በሚኖር ጊዜ ታሪክ ነው ምናምን በሚባለው ስሙ በነበረ ጊዜ የዛኔ ነው የዛኪርና የዲዳትን ትምህርት እያመጣ ያስተምር የነበረው የዛን ጊዜ ማለት ነው። 28 26 25 አመት። አሁን ግን የዲዳትና የዛኪር አንዳንድ የሆነ ንጽጽሩ ላይ ያለ ችግር ምን እንደሆነ ታውቃለህ? ንጽጽሩን ስድብ ሲሆን ነው ችግር ያለበት እንጂ ንጽጽር ችግር አለበት እንዴ? ይጀምር። ንጽጽር ችግር የለበትም አንጁስ። ችግሩ ያን ነገር አድርገው አንተ ኢየሱስ ክርስቶስ እውነተኛ አምላክ አይደለም ማለትና ኦኬ፣ በደንብ አስተውል። ኢየሱስ ክርስቶስ እንዲህ ያደርግ ነበር፣ ኢየሱስ ክርስቶስ እንደዚህ ይፈጽም ነበር ብሎ ብላስፊም የሚያደርግ ነገር መናገር ያልተጻፈን ነገር እንደተጻፈ አድርጎ በራስ ትርጉም አሁን ተፍሲር እንደምናየው ኮሜንታሪ እንደምናየው ሲራትን እንደምናየው እንደዚህ እንደምናየው ይሄንን ክሌም የሚያደርጉ አንዳንድ አስተማሪዎች በእስልምና በኩል ያሉ ይሄንን ሃይማኖታዊን የሃይማኖት አንድምታውን ሳያዩ ቀጥታ በራሳቸው ትርጓሜ በስድብ ውስጥ አስቀምጠው በፒክቸር አድርገው እንዴት እንደሚያደርጉት ምናልባት አንተ ቅንነቱ ካለ የምታየው ነገር ነው። አይቻለሁ። የሆነ በጣም ድንበር ያለፉ በስመ እስላም የተናገሩ ሰዎችን አይቻለሁ። አንድ የሆነ ለምሳሌ ቁርአን ውስጥ አላህ ኢሳ ይበላል ይጠጣል ብሎ እዛ ጋር ቆመ። ሽንት ቤት ስለመሄዱ ስለምናምኑ አላወራም አለ እና ዲሰንት የሆነ ነው የሚበላ የሚጠጣ ሰው ከዛ በኋላ ያለውንም ነገር ያደርጋል የሚለው አንደርስታንዲንግ አለ እዛ ውስጥ። ቴንክ ዩ። በነገራችን ላይ በጣም የሚገርም እይታ ነው። ይቅርታ ስላቋረጥኩ። መጽሐፍ ቅዱስ ውስጥም የለም። መጽሐፍ ቅዱስ ውስጥም ኢየሱስ ክርስቶስ እንደዚህ ተዳዳ ምናምን የለም። እንደውም በሌላ ብትሄድ አሁን ለምሳሌ እንደኛ መጽሐፍ ቅዱስ ብቻ ብለን ማናምን ነው። በተለያዩ አዋልድ መጽሐፍቶች አሉ። በነዛ ውስጥ እንደውም ከዛ በተለየ መንገድ ነው የምታገኘው። አንተ አሁን አዳምና ሔዋን ለምሳሌ ይበላሉ፣ አንተ በጀነት ካካተራለህ እንዴ አትልም። ለፈጣሪ ጭራሽ እንደዛ ተብሎ እንደማይነገርለት ነው እኛ የምናውቀው። ተረዳከኝ? እምነታችን ላይ ያለው ማለት ነው። መጽሐፋችን አዋልድ ላይ
ባልተጻፈ ሁኔታ ይሄንን መናገር ነውር አይደለም? በጣም ነውር ነው። አይ እሱ ልጅ መቀጣት መቻል አለበት። እኔ ከእፎይ የተለየ ነገር አደረገ ብዬ እፎይ ከሱ የተለየ ነገር አደረገ ብዬ አላምንም። ያኛው ልጅ በእርግጠኝነት በጣም ስፔሲፊክ የሆነ ያየሁት የሆነ ሽሩባው ልጅ ስሙ ማን እንደሆነ አላውቅም። በጣም ኤክስትሪም ዲሰንት ነው ንግግር። ይቅርታ አቋረጥኩና ብዙ አሉ። እሱ ብቻማ አይደለም፣ በጣም ብዙ ልጆች አሉ። እኔ ከሳዲቅ ጀምሮ እውነቴን ነው የምልህ፣ ከሳዲቅ ጀምሮ ብዙ ትራንስሌት አድርጎ መናገር ሌላ ነው። ብዙ መጽሐፍ ተጽፏል። ኢየሱስ ክርስቶስን ብላስፊም የሚያደርጉ ብዙ መጽሐፎች፣ መዓት መጽሐፎች ተጽፈዋል። አሁን እኛ ደግሞ የቁርአኑ፣ የሐዲሱ፣ የተፍሲራቱ በዚህ በእስልምና ላይ ያሉ ትልልቅ አባቶች የሚባሉ በሳውዲ እና በግብጽ የሚኖሩ ሲተረጉሙት በእንግሊዝኛ አክሰሰብል ሲሆን ለላስት 20 years እነሱን ስናነባቸው እኔ አንድ በደንብ በእውነት ነው የምነግርህ፣ ስናነባቸው አንተ አሁን ሙስሊም ነህ፣ ሙስሊም ብትሆንም ኢትዮጵያዊ ሙስሊም ነህ። ኢትዮጵያዊነትም አለብህ፣ እስልምና ውስጥም አለህ። በኢትዮጵያ ደግሞ ሶሻል ኖርሙ የገነባው አመለካከት አለ አይደል? በዛ አመለካከት ውስጥ ስለምትኖር ኢትዮጵያዊነትንም ሙስሊምነትንም ጠብቀህ ለብዙ ጊዜ ኖረሃል። አሁን እነዚህ ትርጓሜዎች ሲመጡ ግን ቀጥታ እነዚህን ትርጓሜዎች ስንተረጉማቸው እንግሊዝኛው ላይ በትክክል የተጻፉት ነገሮች በግነት ዘይቤ ከመነገራቸው ምናምን ውጪ ቃል በቃል ግን ጽሁፎቹ ተጽፈዋል። ሐዲሳቶቹ ላይ፣ ቁርአን ተፍሲራቶች ላይ ተጽፈዋል። እነዚህ ነገር አንተ እንዴት ታቀርበዋለህ የሚለው የተለያየ ውጤት ሊያመጣ ይችላል። እውነታው ግን ኮሩ ፋውንዴሽኑ ግን ተጽፏል፣ የተጻፈ ነው። የኔን አረዳድ የምናገር ከሆነ ቁርአን ላይ፣ የኔን አረዳድ ሐዲስ ላይ የምናገር ከሆነ ያ አንድ ፎልስ ኢንፎርሜሽን ነው እና ጠበቅ አድርጌ ስናገር ደግሞ ብላስፊም አደረግክ ይባላል፣ ነውርን ተናገርክ ይባላል። ከተጻፈ ፋውንዴሽኑ ካለ በነገራችን ላይ ማንጁስ አንተ ቅድም የተነሳናቸው ርዕሶች ልክ ነው አይደሉም፣ አሉ የሉም የሚለውን ወደ ርዕስ ለመግባት አይደለም። ሊትራሊ ያሉ አህባሾች መጥተው ይሄ ወሃቢያዎች ያመጡት ሐዲስ ነው፣ ይሄ ነብያችን የሚሳደብ አህባሽ ራሱ ያልሆነ አንድ ልጅ አለ። አሁን ትላንት ወዲያ የሰራውበት ቪዲዮ በትክክል ይሄ ነብያችን የሚነካ ክብራቸውን የሚነካ ሐዲስ ነው፣ ይሄ የኛ ሐዲስ አይደለም ብሎ ያሉ ንጹህ አህባሽ ነኝ ወሃቢያ ነኝ ያላሉ ንጹህ ሙስሊሞች ይህንን የተቃወሙ አሉ። አሁን ለምሳሌ መሐመድ በአንድ ጥበት ከሚስቶቹ ጋር ሁሉንም በአንድ ሌሊት ይተኛ ነበር፣ ይጎበኟቸው ነበር ሲሉ የዛሬ 2 ዓመት ጎበኟቸው ማለት ፍትሃዊነታቸውን የሚያሳየው ሰላም ለማለት ነው ከጦርነት ሲመለሱ ብሎ ያሉ ኡስታዞች ኢምራን የሚባሉ የዛሬ 2 ዓመት የጻፉትን ነገር ዛሬ ግንኙነት እንዳደረጉ በራሳቸው ቪዲዮ አምነው ታይተዋል። አሁን እኛ ስንናገረው ካፊር ስለሚናገረው በእናንተ ቋንቋ ካፊር ስለምንባል ስንናገረው ሐሰት ነው። ግን እነሱ ሲናገሩት ደግሞ ታግለው እውነታው ሲወጣ ወደ ማመን መጥተዋል። አሁን ስድብ እንባል ነበር ድሮኛ። አሁን ፕሮብሌሙ የሰዎች አገላለጻው ይለያያል። ነገር ግን ፋውንዴሽኑ ግን ሪትን የሆነ ኮንክሪት ቤዝ ላይኑ ተጽፎ በመሬት ላይ አለ ወይ? ኢየሱስ ክርስቶስ እንዲያደርግ ነበር ብለው የሚናገሩ ሰዎች መጽሐፍ ቅዱስ ላይ ያን ተጽፎ አይተዋል ወይ? ሃይማኖት አበው እንደዛ ሲተረጉሙ አይተዋል ወይ? የወንጌል አንድምታው ያን ሲተረጉሙ አይተዋል ወይ? ነው ወይስ የግል አረዳዳታቸውን ከጥላቻ የተነሳ ነው የሚናገሩት? ለምሳሌ አይሁድ ኡዘይር የአላህ ልጅ ነው አለች፣ ክርስቲያን ደግሞ ኢሳ የአላህ ልጅ ነው አለች ብሎ ሲናገር ተፍሲር ኢብን አባስ ምን ብሎ ተረጎመው? ትሪኒቲን ወይም ደግሞ ስላሴን ማን ብሎ አስቀመጠ? አላህ ኢሳና መርየም ብሎ አስቀመጠ። እኛ አሁን ክርስቲያኖች ስላሴን የምንረዳው በዛ መልኩ አይደለም። አሁን ይሄ ያረዳድ ችግር አለ እዛ ጋር መጀመሪያ ተፍሲሩ ራሱ ሲጻፍ እና እንደዚህ ያሉ ነገሮችን እኛ ኤክስፖዝ በምናወጣ ጊዜ በኢትዮጵያዊ ሙስሊም ጭንቅላት ውስጥ የመጽነን ነገር ስላለ አትቀበሉትም። እኛ ደግሞ ካፊሮች ነን፣ ስንናገር ተሳዳቢ እንባላለን። ይህን ስናገር ስህተት አይጠፋም ምን አይልም እያልኩ አይደለም። ግን ፋውንዴሽኑ ግን ግራውንድ ላይ እንዳንተ በጣም ዲሰንት የሆኑ ሙስሊሞች ይሄ ለነብያችን ክብር አይመጥንም ብሎ የሚከራከሩ ሐዲስ ሊያውም ሳሂህ የሆነ ሐዲስ የሚቃረኑ ብዙ ሙስሊሞች አሉ። አሁን እየተላለፍን ያለነው እዛ ጋር ነው። ወይ ሐዲሱን ተውት ወይም ደግሞ ዲፌንድ አድርጉ፣ ኤክስፕሌን አድርጉልን ነው ጥያቄው። ይኸውልህ እንደዚህ ነው የሆነው። አሁን ቅድም ያነሳሁት የሙስሊሙ ልጅ በኢየሱስ ላይ ድንበር አልፏል።
አላህ ራሱ ይበላል ይጠጣል የሚለው ጋር የቆመው አልፎ ሽንት ቤት ገብቶ ስለሚያደርገው ነገር ከራሱ ጭንቅላት ነው የጨመረበት። ኦብቪየስሊ አላህ ሰው ነው ይበላል ይጠጣል ሲል ከዛ በኋላ ያለውን ሰው ነው ካለና ይበላል ይጠጣል ካለ የሚቀጥለው የሰዋዊ ነገርም ያደርጋል። ግን ዲሰንት በመሆን እዛው ጋር ነው የቆመው። ሰዎች ግን አሁን ከዛ ይነሱና የቀረውን ነገር ዲቴል ራሳቸው ይሞሉበታል። ያንን የሚሞሉት ምን ለማድረግ እንደሆነ ታውቃለህ? ብላስፌም ማንጁስዬ አሁን አንተም እየተረጎምከው ያለው በአንተ አመለካከትና ሰዋዊ በሆነው አመለካከት። አሁን አንተ ሰው ነህ፣ እኔም ሰው ነኝ። ስንበላ አይደል ፕሮሰስ አለ። ኢየሱስ ክርስቶስ ግን ዝም ብሎ ሰው አይደለም እኮ። በእኛ አረዳድ ነው ብለህ ቁርአን የሆነ ኢየሱስ ሰው ነው ብሎ ሲያምን ሰው ነው ብሎ ሲያምን ይህን እኮ ነው የምልህ። አረዳዱ ቤዙ ስህተት አለው። እኛ እንደዛ ብለን ኢየሱስ ሰው ነው ብቻ የሚል ተነጥሎ የተቀመጠ ነገር የለም በእኛ አስተምህሮ። በቃ እዚህ ጋር ነው እኔና አንተ ልዩነት። ቅድም ያልከውን በሙሉ እንዳለቀበልና እዚህ ጋር ነው ልዩነቱ። ልዩነታችን ያለው መሰረታዊ ክርስትና ላይ ያለው አቋም አለ እስላም። ያ ክርስትና መንካት ነው ብላችሁ ነው የምታስቡት። አንዳንዴ ይሄ ነገር ይጋጫል እናንተ ጋር የሆነ ውስብስብ በሚልበት አንተ ይጋጫል ብለህ ያልከው ብላስፊም ነው ብለህ ያልከው መጨረሻ ላይ ያልተጻፈውን መተርጎማቸው ጥላቻ እና ብላስፊም ማድረግ ይሆናል። እኔ አንተ ግን ሰው አይደለም ሰው የሆነው አምላክ ነው ብዬ ስለኔ አይ ኢየሱስ ሰው ብቻ ነው ብለህ አርጊው ብታደርግ ስድብ አይደለም። በቃ ያንን ግን ሰው ብቻ ለመሆኑ ኤቪደንስን ታቀርባለህ። ለምሳሌ አላህ አይሁድ ኡዘይር የአላህ ልጅ ነው አለች ብሎ ክሌም ሲያደርግ ኦኬ አስተውል ሰማይ አይሁድ መጽሐፍ ውስጥ ሄዶ አይሁድ በአስተምህሮቷ ኡዘይር የአላህ ልጅ ነው ብሎ ማሳየት ያስፈልጋል ማለት ነው። እሱን ደግፈው የሚነሱ ሰዎች ይህን ላይ ብቻ ማውራት እንችላለን። ባይዘዌ ጭፍንነት ነው። ኮምፓራቲቭ ቴዎሎጂያን ማድረግ አያስፈልግም የሚል አሳሰብ እናንተም በእምነታችሁ እኛ እንድንፈልጋችሁ ወይም ደግሞ ብቻ በቅንነት የማያችሁ ልጆች አስተምህሮናልን እናንተን የምታዩ ልጆች እንድንመጣ ትፈልጋላችሁ። እኛም ወደ ብርሃን እንድትመጡ እንፈልጋለን። በዚህ ውይይት ውስጥ የሚመስላችሁን የተማራችሁ ታስተምራላችሁ፣ እኛ እናስተምራለን። ሃውኤቨር ክሌም ሲያደርግ ከቁርአን ጀምሮ ክሌም ሲያደርግ ያደረገውን ክሌም በኤቪደንስ ተባሉ አሉ የተባሉ ሰዎች መጽሐፍ ላይ ተሄዶ መፈለግና መበተን መቻል አለበት። አሁን አንተ ቁርአን ላይ አንድ አያ ሰጥቼ በዚህ መልኩ ነው የምተረጉመው ይሄንን ቁርአን ሌላ ምንም ነገር ተፍሲርን ሳላይ ሐዲሳትን ሳላይ በዚህ መልኩ ነው እኔ የሚገባኝ በዚህ ነው በቃ አለቀ። ለምሳሌ አላህና መልእክተኛው ምን ነበረ ቃል ዴቫ አላህና መልእክተኛው ለፍርድ ቀን በመንተን ባሉ ጊዜ የሚል የቁርአን አያ አለ እና አሁን ያንን ለምሳሌ ማንጁስ እንዴ አላህ ብቻ አይደል እንደ ፈራጅ ለምንድን ነው አላህና መልእክተኛው በፍርድ እንትን ባሉ ጊዜ ብሎ የሚናገረው ቁርአን? ስለዚህ መሐመድ ፈራጅ ነው ማለት ነው ብዬ ብለህ ምንድን የምታደርገው? መልስ አለ እስልምና ውስጥ መልስ አለ ብዬ እነግርሃለሁ እኮ። መልሱን በምንድን ነው የምታሳየው? እንደዛ አይደለም ቁርአኑ ራሱን ይፈታል ወይ ሐዲስ የሆነ ሰፖርት አለ። ሪሰርቾች ተሰርቷል በአጠቃላይ እንደዛ አይነት ነገር ኤግዛክትሊ። በቃ ግን እኔ አንተ ይሄንን እያሳየኸኝ ድርቅ ብዬ ነው ቁርአኑ እኮ አብራሪ አልፈልግም ግልጽ ነኝ ብሏል። ስለዚህ መሐመድን ፈራጅ ነው ብዬ ድርቅ ብዬ ያለ ምንም አይነት ኦልተርኔቲቭ በናገር ፌር አይደለም አይደል? ሊሆን የሚችልበት እንትን አንገላል። ለምሳሌ እኔ ያቀረብኩት ማስረጃ ወይ ደግሞ በእስላም በኩል የተሰራው ነገር ስቲል ክፍተት አለበት። ሰፖርት ያደርገኛል ብላችሁ የምታመጡት ኤቪደንስ ስቲል ክሌማችሁን ሰፖርት አያደርግም ብትል ስቲል አቋምህን ይዘህ መቀጠል ስህተት አይደለም። ሳትስፋይድ አልሆንኩም በምትመልሱልኝ መልስ እኔ ሳትስፋይድ አይደለሁም ብለህ ግግም ማለት አይደለም። አቋምህን የሚያስቀየር ሄድበት ነገር ስላልመጣ አለቀ። አይ እዚህ ጋር በቃ ብላችኋል ማለት ያለባችሁን ግን እኔ አላጠገበኝም። በኮምፓራቲቭ ቴዎሎጂ ግን እንደዛ ሳይሆን አይምሮህን የምትሰጠው ኤቪደንስ ተቀብለህ ኤቪደንስ ሰጥተህ በደንብ ማሳየት መቻል አለብህ። አሁን ወደ ሐዲስ ካልሄድኩ ወደ ተፍሲር ካልሄድኩ አንተ የተረዳውን አስተምህሮ ሐዲሳት ተፍሲራት እንዴት ብለው አስተማሩ? ከየት አምጥተህ ነው አንተ የግልህን መረዳት የምታመጣው ትለኛለህ። እኔ እኮ ትክክለኛ ጥያቄ ነው።
የግል አረዳድ አይደለም ይሄ። በቃ ዲቫይን አመለካከት ነው ብለህ ካልክ በደንብ ለዲቫይኑ የቀረቡ ሰዎች የተገለጸላቸው ሰዎች ያንን ነገር ሲፈቱት ማሳየት ያስፈልጋል። እኛም ይህንን በሚሰሩ ሰዎች ዘይ ኦዋስ ምንድነው የሚያደርጉን የሚናገር በመጽሐፍ ቅዱስ ላይ ክሌም የሚያደርጉትን ነገር ሲያመጡ ይሄው ሃይማኖት አበዋችሁ ይሄን ይላል፣ ይሄው ተፍሲር ያው ሃይማኖት አንድምታችሁ እንደዚህ ይለናል የሚል ልምድ ሊኖር ይገባል። ብዙ ጊዜ እንደዚህ ያሉ ልምዶች አታይም። እኔ ይሄንን በግልጽ ነው የምናገረው፣ በግልጽ መጽሐፍ ቅዱስን ቃል በቃል መጽሐፍ ቅዱስ አሁን ቁርአን በራሴ የተብራራው ነው ብሎ በራሱ ክሌም ያደርጋል። መጽሐፍ ቅዱስ ደግሞ በብዙ ቦታ በትርጓሜ ሊታመን እንደሚገባ ያስተምራል። ለምሳሌ የጃንደረባው ሰው ኢትዮጵያ የጃንደረባው ሰው የኢሳይያስን መጽሐፍ ባነበበ ጊዜ ሊገባው አልቻለም። ፊልጶስ በመንፈስ ቅዱስ ወደሱ እንዲሄድ ተመራ። ከዛ ፊልጶስ መጣና እነሆ የምታነበውን ነገር ታውቀዋለህን ሲለው ያ ጃንደረባውን አለው እንዴት የሚያግዘኝ ሳይኖር ልረዳው እችላለሁ? የሚረዳኝ ሳይኖር እንዴት እረዳዋለሁ ሲል ፊልጶስ ያንን ተረጎመለት፣ ተረዳ። በመንፈስ ቅዱስ አምህሮ ተረዳ። ይሄ በጣም የታመነ ነው። መጽሐፍ ቅዱስን ለመረዳት ከጫፍ እስከ ጫፍ ለመረዳት የታመነ ነው። በእነዚህ አይነት ነገሮች ለሚሄድ በእስልምናውም ኮሜንታሪ ተፍሲሮች ሐዲስ ይሄን ፕራክቲስ አዳብረን በመተጋገዝ በመተሳሰብ ውይይት ማድረግ ችግር የለውም። ከዛ ውጭ ግን ባልተጻፈ ነገር just because you hate someone እና የሆነ ተቃውሞ ስለተገጠመ እስከዛሬ ያልተነገረንም ብሎ በማለት በራስ ትርጓሜ ብቻ ሃይማኖት አበውን አንድምታን ሳይው አይ እንደዚህ ነው በቃ ይሄን ስላለ ይሄ ነው ብሎ ማለት ትክክለኛ ሳይንሳዊ አካሄድ ነው ብዬ አላስብም። የኔ እይታ እንዳናሰለች ሰዎችን እናሰለችን ጠቅላላ ስናደርገው እንደመሰለ አንደኛ ለው ብሎ በጣም አስጠልይ። ለምሳሌ ኢየሱስ እኛ ኢሳ የምንለው ይበላል ይጠጣል ከተባለ እነዚያው ሙስሊሞች ተነስተው ክርስትናን ከጥላቻ ብቻ ኢየሱስን ሽንት ቤት ገባ እንደዚህ ከዛ በኋላ ያሉትን ናስቲ ለማድረግ አለ አይደል ነገሩን የሆነ ታቡ አይነት ነገሮችን መነካካት ይሄ በጣም መውረድ ነው። በቃ እሺ ከተስማምተናል እናንተ በቃ ሌባ 4788ን የቡኻሪን አሳየውና እዚህ ርዕስን ቋጭ። ግን በአቋም ደረጃ ለምሳሌ ክርስትና ክሌም የሚያደርገው ነገር ትክክል አይደለም ብሎ እስልምና ስቲል እንትን ማለት እናንተም ደግሞ ለምሳሌ ሀጀር አልአስወድ ጋር ያለችው ነገር የምትሰሩት ስህተት ትታየኛለች። ትክክል እንዳልሆነ የምታገናኙት ኮኔክሽን በጣም ትክክል እንዳልሆነ አውቃለሁ። ግን ስቲል ያንን አቋም መያዛችሁ አላጠገበንም መልሳችሁ ብላችሁ በዛ አቋም መቀጠል መብታችሁ ነው። ሪስፔክትፉል ነው። በዛ ያለ አርቃረላ ገባሃል ምለ ትክክል ማንጂ ሴ ሌባ አለ ወይኔ ልክፈጁ ምንድን ነበረ 47 በቃ ቡኻሪ 4788ን አንብበው ማንጁስ። እሺ እዚህ ጋር ቅድም ትንሿ ካነሳችሁ ጥያቄ ጋር የተያያዘ ሐሳብ አለው። በቃ አይ ቲንክ ይበቃናል። እኔም ትንሽ ደክሞኛል። 4788 እሺ ማንጁስ ቀጥሉ። እናንተ ማሊክም መጥቷል። ቴክ ኦቨር አድርጉ። ዴቫም ያው ሶሪ ቀጥሉ። ብሩኬ ተመልሶ ወጣ። ፍቅር አትገቢም? ቡኻሪ ስንት ነው ያልከኝ? 4788 አይደለ? አዎ በቃ ደህና አደሩልኝ። እግዚአብሔር ይስጥልኝ። አመሰግናለሁ። ማንጁስ በጣም አመሰግናለሁ። እግዚአብሔር ይስጥት። ተባረክ። ይሄ በጣም ደስ የሚል በረታታ የሚገባ የውይይት አይነት ነው። አይ ሆፕ አላስከፋንህም። አረ ችግር የለውም። እናመሰግናለን በጣም። አንዳንድ የተከፋውባቸው ቤቶች አሉ አንዳንድ ታይፖች ላይ ግን የዛሬው ጥሩ ነው። አሪፍ ቴምፐርመንት በየወቅቱ ይለያየ የለ። ለምሳሌ አንተ እሳት በተጣለ እሳት ላይ ገብተህ ለስለስ ብለህ ብትገባ የሚሰማ የለም። ገባ በመጣው ፍጥነት ነው የምትደፈጠጠው። ወይ እየሮጠ ባለ ትሬን ላይ ልትሳፈር ሞክራ ይሆናል። ቴንኪ በጣም ያንስ። እሺ ተናደሩ። በቃ ተናደሩ አባቴ። ቻው ዴቫ። እሺ ሰላም ሄኖኬ። ምንድን ነበር እዚህ ጋር የተነሳው ሀሳብ መሀል ላይ ስላልነበርኩኝ I used to look down upon those ladies who had given themselves to Allah's messenger. I used to say, can a lady give herself to a man? But when Allah revealed, you Muhammad can postpone the turn of whom you will of
them your wives, and you may receive any of them whom you will. And there is no blame on you if you invite one whose turn you have set aside temporarily. And I said, Prophet, I feel that your Lord hastens in fulfilling your wishes and desires. ምንድን ነበር ማንጁ እዚህ ጋር የተነሳ ሀሳቡ ምንድነው? መሐመድ ቁርአን ውስጥም ሐዲስ ውስጥም አላህ በቃ የሱን ፍላጎት የማሟላት ነገር ነው ያለው። ከዛ አንግል አረብኛ እንትን ትላለህ ወይስ? አረብኛ አነባለሁ ግን እስኪ ሞር አማርኛ ይሽልኛል። ሐዲሱ ያለው በእንግሊዝኛ እና በአረብኛ ነው። ዳይሬክት ትራንስሌት ብናደርገው ደግሞ ያው ትክክለኛ ቃላቱ አይመጡም። የጉግል ትራንስሌሽን ያው ልክ ስለማይሆን ማለት ነው። ያው ቤዚክሊ እዚህ ጋር የሚለው ነገር ያው ወደ 3351 አይደለም ያብራሩ 3351 ማለት ደግሞ ያ የኔም አክቹሊ የኔም ጥያቄ ነው። እሱ ነው ጥያቄ ፎር ሂስ ፐርሰናል ፍላጎቶች ለሱ ፍላጎቶች ነው እየወረዱ ያሉት። አይሻ ኤክስፕሬስ ያደረገችው ኦኬ አገባኝ ወዴት እየሄደ እንደሆነና አላህ የሆነ አይሻ የሆነ ነገር ኮምፕሌን አቀረበችና ምን አለች? ምንድነው ሴቶች ራሳቸውን የሚሰጡት እንትን ከማለታቸው ፎርማል ፕሮፖዛል ሳይኖር ሴቶች ራሳቸውን ለወንድ መስጠት ምንድነው አይነት ነገር ኮምፕሌን አቀረበች። ጀለሲ ተሰምቷት ማለት ነው። እና አላህ የአህዛብ 3351 ሲወርድ እና አይሻ ምን አለች? I feel that your Lord hastens to fulfill your wish and desires. ስቲል ጀለሲ ውስጥ ነው ያለችው። ምንድነው አላህ እሷ በተቃራኒ ነው የወረደው። ትንሿ ይመተሻል እና ለምንድነው አላህ እንትን ፍላጎት ለማሟላት የሚቸኩለው አይነት ነገር እንትን ሰጠችና ኢሞሽናል ነው የሷ ነገር ነው። ልክ ናት አይሻ፣ ልክ ናት። ጥያቄው አንተ ባልከው አይደለም፣ ጥያቄው ልክ ነው። በቃ የአንድን ግለሰብ ፍላጎት ለመፈጸም አምላክ እንደዚህ በተደጋጋሚ ቃላቶችን የሚያወርድ ከሆነ አምላክነቱ ምን ላይ ነው? ጥያቄው ትክክል ይሆናል። ኦኬ 3351 እንደግሜ ሊሆን ነው ያው ከፍቼ ይላል። ኦኬ ምን ይላል? ከነርሱ የምትሻትን ታቆያለህ፣ የምትሻውንም ወደ አንተ ታስጠጋለህ። በመፍታት ከአራካትም የፈለካትን በመመለስ ስታስጠጋ በአንተ ላይ ኃጢአት የለብህም። ይህ ዓይኖቻቸው ወደ መርጋት ወደ አለማዘናቸውም ለሁሉም በሰጣቸው ነገር ወደ መውደዳቸውም በጣም የቀረበ ነው። አላህም በልቦቻቸው ውስጥ ያለውን ሁሉ ያውቃል። አላህ ማወቅ ታጋሽ ነው ይላል። ኦኬ ይሄ በቃ ምርጫ አለህ ነው። ሚስቶችን የመወሰን ምርጫ አለህ አላህ ሰጥቷል አይደለም? there is no blame on you right? ነው የምትፈልገውን ትፈታለህ፣ የምትፈልገውን ታመጣለህ፣ የማትፈልገውን ትፈታለህ ነው። O Prophet, my dear, receive whoever you please of your wives, and you may embrace whoever you turn away. There is no blame on you if you call back on any of those who you have set aside. የተውከውንም የመመለስ መብት አለ አይደለ? This more likely that they will be content, not grieved, and satisfied with what you offer them. And Allah knows what is in your heart, and Allah is all-knowing. ምርጫ አለው ነው አይደለ? በዚህ ላይ የሆነ ይሄ ደግሞ የሆነ ለሌላውም ሰው እንትን የለውም። ሚስቱን የመምረጥ ያለ መምረጥ መብት የሚለውን ነገር በመሐመድ ብቻ የተፈቀደ ነው ይሄ። ኦኬ እንደዛ ከሆነማ አንተ የፈለካትን ብትፈታ እንዴ መፍታት ማግባት አይደለም ሌላ ሰው እንዳነካ አልተፈቀደልንም ትለውልህ እንዴ? እንደዛ ከሆነ አንተ የፈለካትን እያገባ እሷ ካልተመቸች የፈታህ ቃይራ እንደ መሐመድ። እንደዛ ከሆነ ይሄ ለመሐመድ ብቻ የተፈቀደ ነገር
መሐመድ እንደፈለገ ፈቶ እንደፈለገ ሱራ የሆነ ችግር ካለ እስኪ ማብራሪያውን ልየው ገብቼ እኔ ማየት ስለፈለኩ ነው። ሰላም ናችሁ? ሰላም። ሱራ ማን ላይ ነው? ሱራውን ፈልጌው የአሕዛብ ሱረቱል አሕዛብ 33 አንቀጽ ላይ ሱረቱል አሕዛብ 51 ያ እኮ ለመሐመድ ብቻ እኔ ምን ትምህርት ልትማሩበት እንደምትችሉ እናንተ አላውቅም። የፈለከውን ትፈታለህ፣ የፈለከውን ታገባለህ የሚባል ይሄ አምላክ እንደዚህ አይነት ነገር ሊያወርድ አይችልም ነው እያልኩ ያለሁት። ስለዚህ ምንድነው እኔ ከጠየከኝ መረዳው ምንድነው መሐመድ የራሱን የግል ፍላጎት ለማስፈጸም ሲል አምላክ እንደዚህ ያደረገልኝ እያለ ይናገራል ማለት ነው። መሐመድ ካገባቸው ሚስቶች ውስጥ አብዛኛዎቹ ዊዶዎች እንደሆኑ ከጦርነት እንትኖች ያገባቸው ዝም ብሎ የሆነ ለፈንተሲ እንዳልሆነ ነው መረዳት ያለባችሁ። መሐመድ ራሱ ሰለላሁ ዐለይሂ ወሰለም እነዛ ሚስቶች ሲያገባ ምንድነው ከጀርባው የነበረው ሪዝን ምንድነው ነው? ምን አለ ለምሳሌ ከአይሻ ውጪ በዛ እድሜ ያለኮ ልጅ አላገባም። እንደዚህ የሆነ የእድሜው ማነስ ጉዳይ አይደለም። አሁን እያወራንበት ያለ ነው። ለምሳሌ ከድጃን ሲያገባ ምን አለ ከኋላ? ከድጃን ሲያገባ ምን አለ እኮ ከኋላ ያለውን ነገር ማየት ነው አልክ። ምን አለ? ከድጃ መጀመሪያው ነች ገና ዋሂ ሳይወርድ እንትን ያላት ነው ያገባት ናት እኮ ምን አለ? የጋብቻ ሁኔታ እሱ ጋብቻ ኖርማል ጋብቻ ነው። ከዛ በኋላ ግን ወደ የእስላም ውስጥ እንትን የማደጎ ልጁን ሚስት አፋልቶ ያገባው ዘይነብስ ምንድነው? ከዛ ጀርባ ያለው ዘይድ የመሐመድ የማደጎ ልጅ ነው ዘይድ። ከዛ የዘይድን ልጅ የዘይድን ሚስት አፋልቶ ራሱ አግብቷታል መሐመድ። ምንድነው ከጀርባ ያለው ነገር የሚጠቅም ነገር? እሱም የራሱ የሆነ ስቶሪ አለው። አይሻም የራሱ የሆነ ስቶሪ አላት። ሌሎቹም የራሳቸው ስቶሪ አላቸው። ሁሉም የራሳቸው የሆነ ስቶሪ አላቸው። ገባና ይማር ነገር ምን አለ? ትንሽ መስፍን አንዴ ይቅርታ። አቤት። መጀመሪያ ማን ነው እፎይን በጣም ነው የምንወደው፣ በጣም ነው የምናደንቀው። ግን እሱን ወክላችሁ ከሆነ እሱ አይ ቲንክ የለም መሰለኝ። የለማ ወንድማችን እኛ ስለ እሱን ወክላችሁ ይመስለኛል። ፎቶውን ስላየው ነው። ምናልባት እሱን የምትከተል ማንንም ወክለን አይደለም፣ ራሳችን የምናውቀውን የተረዳነውን ነገር ነው እያስረዳን ያለ ነው። ቀጥ ትንሿ እየታዩ ዝም ብሎ ነው። እሺ እንትን በለን ንገረን ወንድማችን ምን እንዳለ የእንጀራ ልጁን የማደጎ ልጁን አፋልቶ ካገባበት ጀርባ ምን አለ? ለሰው ልጅም የሚጠቅም አንተ እንዳልከውም የሆነ ነገር አለ ስላልክ ምን አለ የሚጠቅም ነገር? አፋቶ ነው ያገባው? ተፈታ ነው ያገባው? እሱን እርግጠኛ ነሽ? አፋልቶም ተፈቶም ምን የእንጀራ አፋልቶ ነው ያገባት። ግን አፋቶም ምን ተፈልቶ የእንጀራ የማደጎ ልጁን ሚስት እኮ ነው ያገባው። አንዳንዴ የፍቅር ጉዳዮች አሉ፣ አንዳንዴ የጦርነት ጉዳዮች አሉ፣ አንዳንዴ በቃ ሁሉም አይነት አለ ነው የምልሽ። እንትኖች አሉ ዊዶዎች። አንተ ታደርገዋለህ? አንተ ለእኔ አልተፈቀደም፣ ለፕሮፌቱ ብቻ ነው። ይሄን እኮ እያረጋ እኔ እያልኩ ያለሁት ደግሞ ምንድን ነው ሙስሊም ሰላም አለይኩም ሁላ የሚለው ለሱ ብቻ ነገሮችን የሚያደርገው ነው። አላህ በቃ ቁርአን ራሱ ስለ መሐመድ ብቻ ነው አይደለም። መሐመድ የራሱን የግል ፍላጎት ለማሟላት ያደረገው ነው እንጂ የአምላክ ከሆነ ለአንተ ምን ይፈቀድልሃል? ለምንድን ነው ኃይለኛ እስከ 4 ብቻ ለኛ የተፈጠረው የተፈቀደው እስከ 4 ነው። እስከ 4 ለምሳሌ እስከ 4 ይፈቀድልሃል አንተ? እስከ 4 ይፈቀድልሃል አንድ ልጅ አሳድግ። ቆይ ልጠይቅ ጥያቄ። ለአንተ እስከ 4 ነው የተፈቀደልህ። ኦኬ ለምሳሌ የሆነ ልጅ ብታሳድግ አንተ እና ሚስት ብታጋባው የእሱን ሚስት አፋተታ ታገባለህ አንተ? አላገባም። አንዳንድ ስፔሲፊክ የሆኑ ለፕሮፌት ሰለላሁ ዐለይሂ ወሰለም ብቻ የተፈቀዱ እንትኖች አሉ። በእስልምና እንደማይፈቀድ አውቃለሁ። የአእምሮ ጥያቄ ነው የጠየቁ ይሄንን ነገር
አንተ ታገባለህ? ያሳደግከውን የማደጎ ልጅህን ሚስት አፋተህ ታገባለህ? አንተ እኔ አላገባም። እኔ እንትኑም የለብኝም። አይ መሐመድ ደግሞ አንተ ፍላጎቱ ምን አልከኝ? ፍላጎት መኖር አለመኖር ሳይሆን ይከብዳል ለአንተ ለአእምሮ። መሐመድ ግን አድርጎታል ያን ነገር አይደለም። በጣም አጸያፊ ነው ለማለት ፈልጌ አይደለም። አጸያፊ አይደለም። በነገራችን ላይ ልጁ አጸያፊ ነው እንጂ ልጁ ሚስት ማግባት ልጁ አይደለም። ካሳደግከው እንደ ልጅህ ካሳደግከው ልጅ ማለት ነው። በስጋት ተወለደው እንጂ ያው አንተ አላገባም ያልከው ለአእምሮ ስለከበደ ነው። አንተ ማታገባም ለአእምሮ ከብዶኝ አይደለም። ለአእምሮ ካላከበደ ለምንድን ነው የማታገባው? የልጄን ካልሆነ እኔ ልጄ ካልሆነ እንዴት ነው ማግባት በጣም ለአእምሮ የሚከብደው? ለምን አታገባም ታዲያ? ለአእምሮ አልመጣም። አጋጣሚ ስላልመጣ ነው ያስገደደኝ ነገር። አጋጣሚው አልመጣም ሳይሆን እንደ ጥያቄ ነው የጠየኳለሁ። ቢሆን ታገባለህ ወይ ነው? ፍቅር ቢዚ እስልምና ካልከለከለ ከዛ በኋላ ህግ መጥቶ ለሌላ እንደዛ አይነት ማግባት አይቻልም ካልተባለ በስተቀር ሳይሆን የአእምሮ ጥያቄ ነው፣ የህሊና ጥያቄ ነው የጠየኳለሁ። ልጁ የየመን ልጅ ነው። ከየመን ነው በእንትን መጥቶ በባርነት እንትን ያለው መሐመድ ሰለላሁ ዐለይሂ ወሰለም የገዛውና ከባርነት ነፃ ወጣው እንደ ልጁ የያዘውና ከዛ በኋላ የተፈጠሩት ነገሮች የራሳቸው የሆነ ስቶሪ አላቸው። ከተፈታች በኋላ መሐመድ አገባ። አይ ተው በቃ አሁን ይሄን ነገር መሐመድ ስላደረገው ለእናንተ ለአእምሮአችሁ የሚከብደውን ነገር ልክና አይደለም ላለ ማለት የሚከብዳችሁ ነገር ምንድነው? ያን ድርጊት ያን አጸያፊ ነገር መሐመድ አድርጎታል። መሐመድ የማደጎ ልጁን ሚስት አግብቷል፣ ለራሱ አግብቷል። ገባህ አይደል? ይሄ ደግሞ ለሰው ለአእምሮ አጸያፊ ነገር ነው። አሁን ከዚህ ጋብቻ ጀርባ ለሰው ልጅ የሚጠቅም ምንም አይነት ነገር የለም። ማይሻን ህፃኗን ብናይ ራሱ ከሷ ጋብቻ ጀርባ ምንም አይነት የሚጠቅም ነገር የለም። ለሰው ልጅም ምንም አይነት ነገር የለም። ፈለጋት አገባት አለቀ። አሁን ቁርአን ውስጥ ያሉትን ነው አረምቲ ቁርአን ውስጥ የተገለጹ አንዳንድ እንትኖች ለምንድን ነው ስለ መሐመድ ብቻ ምናምን የሚለውን ነው ያልሻለሽው? ሐዲስ ውስጥ የማያለው ለምንድን ነው ስለ መሐመድ ነገሮች የሚወሩት የሚሆኑት አይነት ነገር ነው። መሐመድ ለምን ሐዲስ ውስጥ ኖረ ነው አቲ ማረል እንደሱ ሐዲስ ይሁን ተፍሲር ይሁን ቁርአን ይሁን አላህ የመሐመድን የግል ፍላጎት ለማሟላት እስካወረደ ድረስ እሱ አምላክ አይደለም። ለኔ ቁርአን ውስጥ ከሆነ አምላክ የሆነ አይደለም። መሐመድ የራሱን የግል ፍላጎት ለማሟላት ሲል አምላክ እንዲህ አለኝ እያለ ያመጣው ቃል ነው። ቁርአን ውስጥ የሆነ እያልሽ ከሆነ ቁርአን ውስጥ ስለ መሐመድ ለምንድን ነው የሚወራው? ጥቅሙ ምንድን ነው? መሐመድ ሰለላሁ ዐለይሂ ወሰለም ጥቅሙ ምንድን ነው እያልሽ ከሆነ ለጅትመት ጥያቄ ነው ማልሰማለሁ ብዬ እንትን እላለሁ። ሐዲስ ማለት የመሐመድ ሰለላሁ ዐለይሂ ወሰለም ንግግሮች፣ ስራዎች እንደዚህ ሁሉ የተዘገቡበት ነው እና መሐመድ ውስጡ ሳይኖር የሆነ ነገር እንትን ሊባል አይችልም። መሐመድ እኮ አይናገርም እንደ እስልምና አስተምሮ የሱ ስትሪ ነው አይደል? የሱ ስራዎች፣ የሱ ንግግሮች የሱ ስትሪ ብቻ ሳይሆን ነብዩ እንዲህ አለ ተብሎ የሚቀመጣል አለ ሐዲስ ላይ ነብዩ ደግሞ ከራሱ አይደለም የሚናገረው ብላችሁ ታምናላችሁ? የሚሰጣቸው ህግና ተግባራት ከአላህ የሆኑ ናቸው። ከልሽ አላህን መክሰስ የምትችይው ቁርአን ውስጥ በተነገረው ነው። ሐዲስ ውስጥ ግን መሐመድ ሰለላሁ ዐለይሂ ወሰለም ሲያደርጉ የነበሩትን ሰሃባዎች ጊዜ የነበሩት አብሮት የነበሩ ሰዎች ዘገቡት እና ሲዘግቡ ደግሞ መሐመድን ሰለላሁ ዐለይሂ ወሰለም አውጥተው ሊዘግቡ አይችሉም። ቁርአን በቂና ሄድኩ አንተ ወደዛ ሚስቶቹ ምናምን ብለው ሄድክ እንጂ አላህንና መሐመድን ለማክሰስ እኮ ቁርአን በቂ ነው። ሐዲስ ነው ያስፈልገኝ ለኔ። ቁርአን ውስጥ ያሉትም በቂ ቅድም ያወራንበት 666 ራስ ላይ ለምን ሐራም ታደርጋለህ? አላህ ሐራም ያላደረገብህን ነገር ራስ ላይ ለምን ሐራም ታደርጋለህ ነው። ኦኬ መሐመድ ሰራተኛ ጋር ተኝቶ ተያዘ፣ ከዛ አላህ ፈቅዶልኛል ብሎ ቁርአን አወረደ አለቀ። ምንድነው? አንድ ስህተት እየሰራሽ ያለሽው ዕቁባይት ነው እንጂ ሰራተኛ እንትን ነች፣ ህጋዊ ነች። መሐመድ አብሯት ሊተኛ ይችላል። የተፈቀደ ነው፣ የተከለከለ ነገር አይደለም ያደረገው። ግን ያደረገው ነገር በሌላኛው ሚስቱ ቤት ስላደረገ በዛ ሊክሳት ፈልጎ አይ በቃ ከዚህ በኋላ እንደውም እርም አድርጌያለሁ በራሴ ላይ ሲል አላህ ምንድን ነው እኔ አላህ አንተ ላይ እርም ያላደረገውን ነገር ከመሬት ተነስተ ራስ ላይ እንዴት እርም ታደርጋለህ ነው። ይሄ ደግሞ
እንትን አለው ለሙስሊሞች ለመሐመድ ብቻ ነው ካልሽኝ አይደለም፣ እኛ የምንማርበት ነገር አለው እያልኩሽ ነው። ይሄን ቅድም ደጋገምከው። ሌላ መልስ ከሌለ እኔ ሌላ ጥያቄ ልጠይቅ ይልቅ በሱ ይሄ ነው ስለሆነ ነው መልስ ብዬ ያሰብኩት ይሄንን ነው። ገባሽ አይደል? የምንማረው ነገር አለ እያንዳንዱ ቁርአን ውስጥ መሐመድን ጠቅሶ የሚናገር መሐመድ ከሰራተኛ ጋር ተኛ፣ ከዛ ሚስቱ ስትይዘው ገባህ አይደለም? ሚስቱ ስትይዘው ምን አለ የሚለውን ለምንድን ነው አንቺ ወደዛ የምትሮጪው? ሰራተኛ አይደለችም። ሰራተኛ ነው የሚለው ቁርአን እኮ ባይት ናት። ኦኬ ችግር የለም። ቁርአኑ ሰራተኛ ነው የሚለው፣ አንተ በፈለከው መንገድ አድርገው። በእኛ ሀገር ሰራተኛ ህጋዊ አይደለችም ማለት አብሮ መተኛት አይቻልም። ሰራተኛ ስትይ ያንን ኮኔቴሽን ይዞ እንደ ቁርአን ከሆነ ይቻላል። ይሄ መሐመድ ሰራተኛው ጋር ነው የተኛው እኮ ባይት ናት። ኦኬ አቶ ችግር የለም። ማንጁስ አሁን እኮ ትንሿ እኮ እያለች ያለችው የሼኩ እንትን ያሉትን እኮ ነው የተረጎሙትን እኮ ነው እሷ እየተናገረች ያለችው እንጂ ከግሏ እኮ አምጥታ አይደለም። የተጻፈውን እኮ ነው እያለች ያለችው። ሰራተኛቸውን ነው የሚለው። አንተ ደግሞ እቁባት ብለሽ አስተካክዩ ትላታለህ። መጽሐፉ እንደዛ ተብሎ ነው የተጻፈው። ሰራተኛቸው ነው የሚለው እንጂ እቁባታቸው አይልም። እኔ አሁን ያንን ተፍሲር እንትን አለም ግን እቁባይት ነች። አሁን አንተ እኮ ነው የምትለው። አሁን ሼኹ የጻፉትን አንተ በራስህ በግልህ እንትን እያልከው እኮ ነው። ዲስካርድ እኔ በዚህ ጋር ጎግል ማስረጃ ማቅረብ የሚችል ከሆነ እቁባይት ነች የሚለውን ያቅርብ። በቃ አዲስ ጠቅሶ ኦር ሰምቲንግ ጠቅሶ ልክ ነብሩት። አይ እኔ እኮ ጉዳይ አይደለም። አሁን ቁባም ትሁን ሰራተኛም ትሁን አገልጋይ እኔ እሱ አይደለም ለሷ የተሰጣት ነገር አይደለም። እኔ ጉዳይ ብቻ ያቺ ሴት ጋር ተኛና ሚስቱ ያዘችው። ከዛ ሚስቱ ስትይዘው ቆይ አንድ ሚስቱ ስትይዘው እኔ አልጋ ላይ ለምን እንደዛ ታደርጋለህ ስትለው ብላ አኮረፈች። እሷ ለሰውም እንዳትናገሪ ለአይሻ ምናምን ብሏት፣ እሷ ግን ተናገረች። አኮረፈ መሐመድ ለ29 ቀን ምናምን አኮረፈ። ከዛ ግን አላህ ምን አወረደልኝ ብሎ መጣ፣ ቁርአን አወረደልኝ ብሎ መጣ። ስለዚህ ከፈጣሪ የሆነ ነገር አይደለም። በቃ አንቺ እዛ ጋር ነው ያለሁት። እኔ ደግሞ እያልኩሽ ያለሁት አንደኛ እቁባይት ነች የሚለው ነገር በጣም ኢምፖርታንት ለምን እንደሆነ ታውቂያለሽ? ህጋዊ ነች። አብሮ መተኛት እዛ ጋር ስህተት ሰርቷል። ስህተቱ ምንድን ነው? ለዛ ጊዜ የተሰማው ነገር ስህተት ነው ብሎ እሱ የወሰደው በሌላው ሚስትየው ቤት አልጋ ላይ መሆኑ ነው እንጂ ከመሬቱል ቂብጥያ ጋር መተኛቱ ህገወጥ ነገር አልሰራም። ልክ የሆነ ከሰራተኛ ጋር እኛ ሀገር ሰራተኛ ከምንለው አይነት ጋር አይደለም። ያንን ሊመልስ የሚችለው ቁርአኑ ራሱ ሐሪሙ ማ ሐለላሁ ለከ ነው የሚለው። ለምን ራስህ ላይ ሐራም ታደርጋለህ? አላህ ሐላል ያደረገልህ ነገር ለሱ የተፈቀደች ናት። ያልተፈቀደን ግንኙነት አይደለም ያደረገው። ግን ያደረገው በሌላኛው ሚስትየው ቤት ነው። ከዛ ከአንድ ነብይ ይጠበቃል። ሰዋዊ ነው፣ ሰው ነው። መሐመድ እግዚአብሔር አይደለም። አሁን እኮ ችግሩ ምንድን ነው መሰለህ? አንድ ያልተረዳው ነገር አለ። ሰዋዊ ነው ምናምን ብለህ የተናገርከው ነገር አሁን እኮ በእኛ በመጽሐፍ ቅዱስ እንደዚህ አይነት ታሪኮች ሊኖሩ ይችላሉ። ግን እነዚህ አይነት ታሪኮችን እኛ ልክ ናቸው ትክክል ናቸው ብለን እኛም ሆነን እግዚአብሔር እንደ ትክክልና ያን ድርጊቱ ልክ እንደሆነ አድርገን አንቀበልም። ገባህ አይደል? እናንተ መሐመድ ያደረጋቸው ነገሮች በሙሉ ልክ ናቸው ብላችሁ እንደ ስህተት ነው ብላችሁ ሳይሆን የምትቀበሉት በቃ ልክ ነው። የምን ህግ ነው የጠፋው? እዚህ ጋር ምንድን ነው የምን ህግ ነው እየተጣሰው? በአንቺ ቤት አሁን ለምሳሌ የሆነ ሁለት ሚስት ኖሮኝ በአንደኛው ሁለቱም ቤቴ ነው እና በአንደኛው ሚስቴ ቤት እንደዛ ባረግ የትኛው ህግ ነው የተጣሰው? በህግ ልጠየቅ እችላለሁ? አንተ እኮ እሱን ያብራራኸው እንጂ ለእኔ እኮ ሁሉም ነገር እኮ ጥፋት አይደለም ነው የምልሽ። ጥፋትነቱ ግን ተሰምቶታል። አይ በቃ ዲስሪስፔክት ነው ለአንቺ በሚለው ተጸጽቶ እኔ ሁሉም ስህተት ነው ይሄ ከአምላክ ይሆን አይደለም አልኩ። አንተ ግን ምን አልክ? ስህተትነቱ ከሚስቱ ጋር ሌላን ሴት ማምጣት ነው አልክ አይደለም? ይሄን ነገር ግን እሱ ራሱ ስህተት አይደለም። እሱ ራሱ ሰዋዊ ነው እንጂ ስህተት የሚባል እሱ ነው የምልህ። በቃ እናንተ ይሄን ነገር እንደ ስህተት አትቀበሉትም። መሐመድ ከአንደኛቱ ሚስቱ ጋር ሌላ ሴት ይዞ መጥቶ ምታኛ የሚለውን ነገር እንደ ስህተት አትቀበሉትም እናንተ። ገባህ አይደለ? ማንም በዛ አይወቅሰው። ያያችሁ ነገር ምንድነው? እኛ በመጽሐፍ ቅዱስ ላይ እንደዚህ አይነት ታሪክ ቢኖር እንኳን ልክ ናቸው ብለን አናምንም። እግዚአብሔርም ቢሆን ልክ ናቸው ብሎ አይናገርም።
እናንተ ጋር ግን ስንመጣ መሐመድ ያደረጋት እያንዳንዷ ነገር ከትንሽ እስከ ትልቅ ድረስ እውነትና ትክክል ናት ብላችሁ ነው የምትቀበሉት። እናንተ አትቃወሙ እኮ አልኩሽ። ይሄንኑ ነገር መልሰ ሚዛን ላይ ብናወጣው፣ ለምሳሌ በእኛ በአሁኑ ህግ ብናወጣው፣ በአሁኑ ህግ መሐመድን የሚያስጠይቀው ነው በህግ ወይ ሰው ደግሞ በቃ የሆነ እንትን የሚያየው ነገር ነው አይደለም። ለእሷ ግን ዲስሬስፔክት ነው። ለእሷ ግን የተሰማት ዲስሬስፔክት ነው። አለቀ። ይሄ አለ አይደል የሆነ ለኛ ውጪ ላለነው ሰው ሳይሆን ለእሷ ትንሽ ይሰማት ዲስሪስፔክት ነገር አስተምሮት ራሱ እኮ ለህግ አይመችም ወንድማ። የእናንተ የእስልምና አስተምሮት እኮ ለህግ ራሱ አይመችም እኮ ለአንድ ኢትዮጵያ የሚጋነን አይደለም። ለእሷ የሚጋነን ነገር አይደለም ካልሆነ በቀር ማለት ነው። ለእናንተ መሐመድ ሰው ነውና እንደ ሰዎች የሚያደርጋቸው አንዳንድ እንትኖች አሉ። ስህተቶች አይደሉም በቀስተት ሊባሉ የማይችሉ ግን የሆነ አንዳንዴ ሰዎችን ኦፌንድ ለሚስቱ ለምሳሌ ዲስሪስፔክት መስሎ ተሰማት። ስቲል ግን መብት ካለው እስቲ አንተ እንዴት ታየዋለህ? አሁን ለትንሿ እየጠየቀች ያለው የሞራል ጉዳይ ነው እያወራች ነው። አንተ እንዴት ታየዋለህ? አንተ በሚስት አልጋ ላይ ሌላ ሴት እያማገጥክ ብትገኝ ሚስት በምን አይነት መልኩ ሌላ ሚስቴን ሁሉም ቤቴ ነው። ለምሳሌ 2 ቤት አለኝ፣ 2 ሚስት አለኝ። ቁባት ስለመሆኗ ማስረጃ ስጠን እስቲ። አልጋዎቹም የኔ ናቸው። ጥያቄው እንደዚህ ልገልጽ፣ ሚስቶቼ ህጋዊ ሚስቶቼ ናቸው እኮ። እንደዚህ ጥያቄው ልገልጽ ቆይ ልንገር፣ አንድ ጥያቄው እንደዚህ ልገልብጥልና የኔ ያለችው ላይ መሆኑ ነው። እሺ እኮ ጥያቄው እንደዚህ ልገልብጥልና መልስልኝ እስኪ። ያንተ ሚስትህ ያው አንዷ ሚስትህ ያንተ ከወንድ ጋር አልጋ ላይ የማገጠች ብታገኛት ምን ይሰማሃል አንተ? ወይም ደግሞ ያ ድርጊቷ ለአንተ ስህተት ነው አይደለም? ስህተት የሰራሽዋን ዛካ ነው የሆነ የማይኮምፔር የማይደረግ ነው። አልማገጠም ሰላማዊ አስተምሮ አይደለም የጠየኩ፣ የአእምሮ ጥያቄ ነው የጠየኩ። ማማገጥ አይደለም። አይ መሐመድ ህጋዊ ነው። አሁን ስለ መሐመድ አይደለም የጠየኩ ያለሁት፣ ለአንተ የአእምሮ ጥያቄ የጠየኩ ነው። ሚስትህ ካልጋህ ላይ ሌላ ወንድ ጋር እየማገጠች ብታገኛት ወይም ሌላ ወንድ ጋር ግንኙነት እያደረገች ብታገኛት፣ አንደኛ ሚስትህ ያን ነገር ማድረጓ ልክ ነው ወይ? ሁለተኛ ለአንተ ምን ይሰማሃል ነው ጥያቄ። መልሴ መማገጥ ከሆነ ያስጠላኛል። ግን መሐመድ ሰለላሁ ዐለይሂ ወሰለም ያደረጉት ነገር መማገጥ አይደለም ነው እያልኩሽ ያለው። ስለ መሐመድ አይደለም ተው፣ መሐመድንና ሰላማዊ አስተምሮን ተው። እየጠየኩ ያለው ስለ እስልምና አስተምሮም ሆነ ስለ መሐመድ አይደለም፣ ስለ አንተ ነው እየጠየኩ ያለው። ስለ አንተ ስለሚሰማ ስሜት ነው ማወቅ የፈለኩት። ሚስትህ አንድ ወንድ ጋር ሚስትህ አንተ ነህ ባሏ፣ ሌላ ወንድ ጋር ግን ከአንተ አልጋ ግንኙነት እያደረገች ብትይዛት፣ አንደኛ ያ ነገር ልክ ነው ወይ? ሁለተኛ አንተ ራስህ ምን ይሰማሃል ነው ጥያቄ። መማገጥ ያስጠላኛል። እሺ መልስልሽ በቀጥታ ያስጠላኛል፣ ይደብረኛል። ኦኬ ልክ። ስለዚህ እሷ ያደረገችው ነገር ልክ አይደለም። አየሽ ያን እዛ ጋር ስለምትሄጂ ነው አውቄ ቀደም ስመልስልሽ ነው። ጌታን የእሱን አስተምሮ ተወው፣ የእሱን አስተምሮ ተወውና ወደዛ ገና ትሄዳለች ብለህ አትፍራ። እኔ ያንተን አእምሮ የሚሰማህን ነገር ያንተን መረዳት ነው የምፈልገው። ስለዚህ ስህተት፣ አንደኛ ስህተት ሰርታለች፣ ሁለተኛ ሌላ ወንድ ጋር መሆኗ ልክ አይደለም እያልክ ነው። ለአንተ ሲሆን ለወንዱ ሲሆን እንደዛ ነው። መማገጥ የሚለው ስላለበት ነው። መማገጥ የሚል ነገር ስላለ ነው። መማገጥ ካልሆነ ግን ትክክል ነው ነው ማለት። መማገጥ የሚለውን ቃል እንተውና ሌላ ወንድ ጋር ተኛ፣ እንደዚህ አልበለኝ። ህጋዊ ወንድ ነው አብረው ልተኛው የምትችለው ህጋዊ የለም እንደዚህ አይነትና ቢሆን ለአንተ እኮ ነው ባሏ አብረሃት ልተኛው የምትችለው ባሏ እኮ አንተ ነህ። ህጋዊ ባሏ እኔ ብቻ ነኝ አይደለ? ቆይ ልንገርህ፣ ግን እሷ ከአንተ ሌላ ባሏ ካልሆነ ሰው ጋር ተኝታ አልጋ ላይ ያስከታ አንተ ጥያቄው እንደዛ ነው። ስለዚህ አንደኛ አንተ ምን ይሰማሃል? ሁለተኛ እሷ ያደረገችው ነገር ስህተት ነው አይደለም ነው። አንቺ አሁን ኮምፔር እያደረግሽ ያለሽው ከሚስት ጋር የምታደርገውና ከሌላ ሴት ጋር ከህጋዊ ካልሆነች ሴት ጋር የሚደረግ ነገር አይገናኝማ። ኮምፔር እያደረግሽ ያለሽው ነገር እየጠየኩህ ያለው ድጋሚ አልጠየቅህም፣ ለመጨረሻ ጊዜ ነው። መመለስ ካልፈለግ ተወው። እየጠየኩህ ያለው ያንተ ሚስትህ ሌላ ወንድ ያንተ ሚስትህ ሌላ ወንድ ጋር ከአንድ አልጋ ተኝታ ብትይዛትኝ፣ አንደኛ እሷ ያደረገችው ነገር ስህተት ነው ወይ? ሁለተኛ ለአንተ ምን ይሰማሃል ነው። መማገጥ ስለሆነ ያስጠላኛል። እሷ ያደረገችውን ነገር ስህተት ነው።
የእሷ ስህተት አይደለም። ውጭ መተኛቷ ስህተት አይደለም ማለት ነው። ሚስቴን ነው የምትይኝ? ኦኬ፣ ወደ ረሱል ላይ ሄድሽ መስሎኝ ሰለላሁ ዐለይሂ ወሰለም። ኦኬ፣ ሚስቴ ያደረገችው ነገር ስህተት ነው። በቃ አይወለ የሆነ ነገር መሐመድ ላይ ሲሆን አእምሯችሁ የሚከብዳችሁ ነገር ለእናንተ ስህተት የሆነ ነገር መሐመድ ላይ ሲሆን ያን አእምሯችሁ የከበደውን ነገር ግን ልክ ታደርጉታላችሁ። አየህ አይደለም? ተሳስተሻል። እንደዛ ነው መሐመድ ነገር። ትንሿ መሐመድ ራሱ እኮ ስህተት እንደሆነ ገብቶታል እኮ። ለሚስቶቹ አትንገር ያለው ለምንድን ነው? ለሚስቶቹ እንዳትናገር ነግሯታል አይደል? ለያዘችው ከዛ በኋላ ለ29 ቀን ተደብቆ ነበረ። አመራይት አኩርፏቸው ነበረ። ስህተት መሆኑ